ሰላም ቆያችሁልኝ ቤተሰቦቼ እኔ ደህና ነኝ ሰላም ቆየሁኝ እግዚአብሔር ይመስገን ምን የሆነ ነገር በሐሳቤ ላይ ምን መጣ መሰላችሁ በዚህ ዓለም ላይ በኖርኩበት እድሜ ስኖር ብዙ ጊዜ የማስተውለው ነገር አለና አንድ የሚገርመኝ ነገር አለ በጣም ብዙ ጊዜና የሆነ ነገር አስፈልጓችሁ በመድር ላይ ኖት ነሰሳሪ ገንዘብ ብቻ ላይ ሆነ ይችላልና የሰዎችን እርዳታ የሚያስፈልጋችሁ ጊዜ በህይወታችሁ ውስጥ ሊኖር ይችላልና እነዛ ሰዎች ማድረግ ይችላሉ በእናንተ አይምሮ ውስጥ እናንተ በሚታያችሁ ነገር ግን አያደርጉላችሁም አይደርሱላችሁምና ምን ብዬ ማሰብ ጀመርኩኝ ከሆነ ጊዜ በኋላ እንግዲህ ሐሳቤን ሼር የምታረጉ የምትጋሩ ሰዎች ትኖራላችሁ እግዚአብሔር የሚጠቀምባቸው ሰዎች አሉ ብዬ ማሰብ ጀመርኩኝ ምክንያቱም በቃ የሱን ስራ እንዲያከናውኑለት የሚያምናቸው በቃ ታማኝ ሰዎች አሉት ብዬ አስባለሁ ምክንያቱም ብዙ ጊዜ አይታችሁ ከሆነ ለመስጠት ወይንም ደግሞ የሆነ ነገርን መልካም ነገርን ለሰዎች ማድረግ መሰጠት ያስፈልጋል አይደለና ሁሉም ሰው ሲያደርገው አታዩም ይሄንን ነገር ለምሳሌ በጣም ብዙ ሰዎች አሉ ሀገራችን ላይም ሌሎች ሀገሮችም ላይና በሀብት የተባረኩ ገንዘብ ያላቸው ማለት ነው ባለጸግነትና ባለሀብትነት ስለሚለይ ማለት ነው ለኔ እና ግን ሲያደርጉ አታዩም በብዙ በጎ ስራ ላይ ሲሳተፉ አታዩምና ምን ብዬ ደመደምኩኝ ሁሉ ጊዜ እግዚአብሔር ሁሉን ነገር የሚያደርገው አምላክ ስለሆነ የሱን ጉዳይ ምክንያቱም በጎ ነገር ሁሉ በጎ ተግባር ሁሉ ከእግዚአብሔር ስለሆነ የሱን ተግባር እንዲፈጽሙለት በቃ የሚመርጣቸው ሰዎች አሉ ብዬ አስባለሁ አምናለሁና የሚገርማችሁ ነገር ወደ ዓለምም ደግሞ ሳመጣው እኛ እንኳን በእኛ አቅም ድርጅት ስንከፍት ሀብት ንብረት ምናምን ስናፈራ ጉዳያችንን የሚያስፈጽምልን ሰው መርጠን አይደል እንዴ የምናረጋው አንዳንድ ጊዜ እንደው እህታችንን ወንድማችንን ቤተሰባችንንም አናምንም ሁሉንም አናምንም ከቤተሰባችን እንኳን መርጠን አይደል እንዴ ታማኝ የሆነ ሰው ማን ነው ንብረቴን የሚጠብቅልኝ ለማን ነው ብላችሁ አስበን አውጥተን አወርደን ነው አይደል እንዴ ወክልና ሰተን ምናምነውን ሰው ወክለነው ይቅርታ አድርጉልኝ ሶሪ ምናምነውን ሰው ወክለነው የኛን ጉዳይ እንዲያስፈጽምልን የምናደርገው አይደለና ብዙ ጊዜ ባለሀብቶች ባለጸጋዎች አገራችን ላይ ያሉ ሌላም ሀገር የሚኖሩ ጉዳያቸውን የሚያስፈጽምላቸውን ሰው የሚመርጡት በብልሃት ነው አይደል ታማኝ ሆነ ንብረታቸውን እንዲያጨረብር ንብረታቸውን በስሙ እንዳያደርግና እግዚአብሔርንም የማየው እንደዛ ነው በቃ እግዚአብሔር ሰዎች አሉት የሚያምናቸው የሚጠቀምባቸው ብዬ አስባለሁና ቤተሰብ